አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ቤተሰብ ሰላም ነው? አልሐምዱሊላህ ሰላም እያለሁ ዛሬ ይዤላችሁ የመጣሁት ቀለል ያለ የቶስት እራት ሻንል ነው። ያው በሽንኩርቴ ላይ ሱጋር ጨምሬያለሁ። ያቃጥለውን እሱን ትንሽ እናመስልና በመቀጠል ዶሯችንን እንጨምራለን። ዶሯችን ሱጋር መቀጠል ነው። በግዶነስ ከትፈን አዘጋጀነው በግዶነስ እንጨምራለን እና በቆላ ዶራ ማለት ነው። ጣሳው ዶራ ግማሹን፣ ትንሽ ፍልፍል አስወድ፣ ቆንጆ በርበሬ ማለት ነው። ጨው ጨምሬያለሁ ቋርጦ ስለነበረ ነው እና ይሄን ጨምሬያለሁ። አሁን ደግሞ በመቀጠል ጁብን ቡክ እንጨምራለን። አንድ ማንኪያ ይሄ አሁን ክሬም እናዘጋጃለን። ለክሬም የሚያስፈልግን አንድ ይሄን ግሽጣ አድርጌያለሁ፣ አንድ ልባ እና በመቀጠል ጁብን አንድ ማንኪያ ያደርጋሉ። ጁብን ቡክ ይሄን እና በደንብ አማስልና ያዋህዳለሁ በደንብ። በዚህ መልኩ ቶስቴን ቆርጫለሁ። እንደዚህ አድርጌ ጎን ቆርጬ ያውጥቼለታለሁ። ይሄን የተጠቀምኩት ቶስት እና አሁን ሳሳ አድርጌ አዳምጠዋለሁ። በዚህ መልኩ አዳምጠን ጨርሰናል። ሳሳ አድርጌ አዳምጨዋለሁ እና እንደዚህ ጠቅልለን አይመት ባንዴት ስለሆነ እና በዚህ ደግሞ ክሬም ትንሽ ቀንሼ ሳኔን ቀብቻለሁ። ለታቹ አድርጌያለሁ እና ይኸው በዚህ መልኩ ሳኔ ላይ አስተካክያለሁ። አሁን ቅድም የሰራነውን ክሬም እንጨምራለን ከላይ እና በዚህ መልኩ አድርጌ ጨርሻለሁ። ከላይ ደግሞ ጁብን ዝርግ ላይ አረግልታለሁ። በዚህ ሁኔታ ቀብቼ ጨርሻለሁ፣ አድርጌ ጨርሻለሁ። ትንሽ አሁን ጁብን ዝርግ ላይ የመድረቅ ባህሪ ስላለው ትንሽ ቅቤ ያደርጋለሁ። ዝብዳ ካላችሁ ዝብዳ አሪፍ ነው። እና አሁን ለ10 ደቂቃ ከላይ ብቻ እሱ ፍሩን ውስጥ እናስገባለን። በዚህ መልኩ እራታችን ቆንጆ ሆኖ ወጥቶልኛላችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ማበረታቱኝ እላችኋለሁ።